ምሳሌ ሚዲያ ምሳሌ ሚዲያ በአውሮፓ የጨለማ ዘመንና በሃይማኖት ማዕበል መሃል የተመሰረተው የሮስክሩሺያን ማህበረሰብ የዓለማችንን ታላላቅ ሳይንቲስቶች በአባልነት በመያዝ የዘመናዊውን ሳይንስና ቴክኖሎጂ ምስጢር በስውር የቀረጹ ጥንታዊ ጥበበኞች ስብስብ ነው። ይህ ማህበረሰብ እንደ ወርቅ መስራትና ሞትን ማሸነፍ ያሉ ፍልስፍናዎችን በምስጢራዊ ምልክቶች ውስጥ በመደበቅ የሰው ልጅ አእምሮ ከጨለማ ሐሳቤን ዛሬ ወዳለበት የብርሃን ማማ ላይ እንዲደርስ በስውር ታግሏል። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቪዲዮ በታሪክ መዛግብት ውስጥ ስማቸው በከፍተኛ ፍርሃትና አክብሮት ተደጋግሞ የሚነሳውን የጥበብና የሳይንስ እውነተኛ ስውር ምንጮች እየተባሉ የሚጠሩትን የሮስክሩሺያን ማህበረሰብ ያልተሰሙ አስገራሚ ምስጢሮችን ይዘንላችሁ ቀርበናል። በቆይታችን እነዚህ ስውራን ሊቃውንት የዓለምን የፖለቲካና የሳይንስ ታሪክ ከበስተጀርባ ሆነው እንዴት በምስጢር እንደመሩትና በውስጡ ያሉትን ያልተሰሙ እውነታዎችን በዝርዝር እንመለከታለን። አብራችሁን ቆዩ። በ17ኛው ክፍለ ዘመን መጀመሪያ ላይ መላው አውሮፓ በሃይማኖት ጦርነት፣ በጠንቋዮች አደንና በከባድ የድንቁርና ጨለማ ውስጥ ስትታመስ ነበር። በዚህ አስፈሪ ዘመን ሳይንስን ማጥናት ወይም አዳዲስ የሕክምና ፍልስፍናዎችን ማምጣት በክርስትናው ዓለም እንደ ክህደትና እንደ ሞት ወንጀል ይቆጠር ነበር። ነገር ግን በድንገት በጀርመን ከተሞች ጎዳናዎች ላይ ማንም ሊያምናቸው የማይችላቸው አስገራሚ የምስጢር ማኒፌስቶዎች በየግድግዳው ላይ መለጠፍ ጀመሩ። እነዚህ ጽሑፎች የሮዝ መስቀል ወንድማማቾች ከተባለ ስውር ማኅበር የተበተኑ ሲሆን የሰው ልጅ አእምሮ በአዲስ የሳይንስ ብርሃን መታደስ እንዳለበት በይፋ አወጁም። ማኅበረሰቡ ራሱን የማይታዩት ሊቃውንት በማለት የሚጠራና ከተፈጥሮ በስተጀርባ ያሉትን ታላላቅ የሳይንስ ምስጢሮች ሙሉ በሙሉ እንደተቆጣጠረ መግለጽ ጀመረ። ይህ ድንገተኛ መግለጫ በመላው አውሮፓ ነገሥታት፣ ፈላስፎችና የሃይማኖት መሪዎች ዘንድ ታላቅ የድንጋጤና የፍርሃት ማዕበል ፈጠረ። የሮስክሩሺያን ማኅበር መለያ ምልክት በጥንታዊ የወርቅ መስቀል እምብርት ላይ የበቀለች አንዲት ውብ የሮዝ ጽጌረዳ አበባ ምስል ነበረች። ይህ ምልክት መስቀሉ የሰውን አካላዊ ስቃይ ሲያመለክት፣ የሮዝ አበባዋ ደግሞ በአስቸጋሪ መከራ ውስጥ የሚበቅለውን የሰው ልጅ የውስጥ ጥበብና ንቃተ ሕሊናን የሚያሳይ ነበር። ጥንታውያኑ ምስጢረኞች ይህንን ምልክት በመጠቀም ከካቶሊክ ቤተ ክርስቲያን ስውር ሰላዮች ዓይን ተደብቀው የገዛ ፍልስፍናቸውን በስውር ማካፈል ጀመሩ። የማኅበሩ ዓላማ የዓለምን መንግሥታት በጦርነት መገልበጥ ሳይሆን የሰውን ልጅ አእምሮ በጥበብ ማሻሻል ነበር። የማኅበሩ አባላት ያለምንም ክፍያ ድሆችን በነፃ ለማከም፣ አዳዲስ የኬሚስትሪ ሳይንስን ለመጠቆምና የፍጥረት ምስጢርን ለመፍታት ቃል ገብተው ነበር። ይህ አይነቱ ፍጹም ሰብአዊና ምስጢራዊ አቀራረብ ማኅበሩን በታሪክ ውስጥ ካሉ ጨካኝ የፖለቲካ ማኅበራት ተለይቶ በክብር እንዲታይ አድርጎታል። ይህ ታላቅ የስውራን ማኅበር የተመሠረተው ግን በአንድ ምስጢራዊ ሰው የሕይወት ጉዞና ታሪክ ምክንያት እንደነበር ማኒፌስቶዎቹ ይገልጻሉ። የማኅበሩ ታሪክ መነሻ በይፋ የጀመረው ፋማ ፍራተርኒታቲስ በተባለው ጥንታዊ የሮስክሩሺያን ምስጢራዊ መጽሐፍ አማካኝነት ነው። መጽሐፉ እንደሚተርከው እንደ አውሮፓውያን አቆጣጠር በ1378 ክርስቲያን ሮዘንክሩዝ የተባለ አንድ ምስኪን ጀርመናዊ መነኩሴ ተወለደ። ይህ ወጣት መነኩሴ የአውሮፓን የድንቁርና ጨለማ በመጥላት እውነተኛውን የሳይንስና የፍልስፍና ብርሃን ፍለጋ ወደ መካከለኛው ምስራቅ ሀገራት ረጅም ጉዞ አደረገ። ሮዘንክሩዝ በቱርክ በግብፅና በሞሮኮ ከተሞች ለዓመታት በመዘዋወር ከአረብ ሳይንቲስቶች፣ ከምዕራባውያን ጠቢባንና ከምስራቅ ኮከብ ቆጣሪዎች ጋር ጥልቅ ጥናት አደረገ። እዚያም በወቅቱ አውሮፓ የማታውቀውን የሂሳብ፣ የሕክምና፣ የሥነ ፈለክና የአልኬሚ ወይም የቁስ አካል ለውጥ ታላላቅ ምስጢሮችን በሚገባ ተማረ።
ይህንን ታላቅ የምስራቅ ጥበብ በአእምሮ ሞልቶ ወደ ትውልድ ሀገሩ ጀርመን ሲመለስ ግን የሀገሩ ሊቃውንት የእርሱን ጥበብ እንደ እብደት ቆጥሮ አፌዙበት። ሮዘንክሩዝ በሰዎች በመናቁ ተስፋ ሳይቆርጥ ጥበቡን ለወደፊቱ ትውልድ ለማቆየት ሲል በጥንቃቄ የተመረጡ 3 ታማኝ ጓደኞቹን ሰብስቦ ማኅበሩን መሠረተ። እነርሱም የመንፈስ ቅዱስ ቤት የተባለ ምስጢራዊ ቤተ መጻሕፍትና ላቦራቶሪ በመገንባት ጥናታቸውን በስውር ቀጠሉ። ይህ ትንሽ ማኅበር ነው በኋላ ላይ መላውን ዓለም በሳይንስ አብዮት የሚቀይረውን ታላቁን የሮስክሩሺያን ወንድማማችነት ግዛት የወለደው። ክርስቲያን ሮዘንክሩዝ በ106 ዓመቱ ከዚህ ዓለም በሞት ሲለይ ጓደኞቹ የእርሱን አስክሬን በቤተ መጻሕፍቱ ስር ባለ ምስጢራዊ ባለ 7 ማዕዘን ዋሻ ውስጥ በስውር ቀበሩት። በዋሻው በር ላይ ከ120 ዓመታት በኋላ እገለጣለሁ የሚል ምስጢራዊ የላቲን ጽሑፍ ተገርጾ ነበር። አስገራሚው ነገር መጽሐፉ እንደሚለው ከ120 ዓመታት በኋላ የአዲሱ ትውልድ አባላት ዋሻውን ሲከፍቱት የሮዘንክሩዝ አስክሬን ፍጹም ሳይበላሽና ሳይቀየር በብርሃን ተከቦ አገኙት። ይህ የአስክሬኑ አለመበላሸትና የዋሻው ምስጢር መገለጥ ለአዲሱ ትውልድ አባላት ታላቅ መንፈሳዊና ሳይንሳዊ መነቃቃትን ይዞ መጣ። እነሱ ይህንን ጥበብ ለዓለም ሕዝብ በምልክቶች ለማካፈል ወደ አውሮፓ ዋና ዋና ከተሞች ተበተኑ። የሮስክሩሺያን ማኅበር ታሪክ በሳይንስ ዓለም ውስጥ እጅግ የጎላ ስም ካላቸው እንደ ሰር አይዛክ ኒውተንና ሮበርት ቦይል ካሉ ሊቃውንት ጋር በጥብቅ የተሳሰረ ነው። ኒውተን ስለ ስበት ሕግና ስለ ሂሳብ ሳይንስ የጻፋቸው መጽሐፎች ቢታወቁም በድብቅ ግን ሕይወቱን ሙሉ የአልኬሚ ወይም የቁስ ለውጥ ምስጢር ያጠና ነበር። የኒውተን የግል ማስታወሻ ደብተሮች ከሞተ በኋላ ሲመረመሩ የሮስክሩሺያን ማኅበር መጻሕፍትን በከፍተኛ ጥንቃቄ በገዛ እጁ ገልብጦ ሲያጠና እንደነበር በይፋ ተደርሶበታል። ኒውተን ተራ ብረቶችን ወደ ወርቅ ለመቀየርና የሕይወት ምስጢር የሆነውን የፈላስፎች ድንጋይ የተባለውን ለማግኘት የሮስክሩሺያንን ምልክቶች በላቦራቶሪው ውስጥ በሰፊው ይጠቀም ነበር። እሱ የተፈጥሮ ሕግጋትን እውነታዎች ያገኘው በተራ አስተሳሰብ ሳይሆን ጥንታውያኑ ምስጢረኞች በመጽሐፎቻቸው ውስጥ በደበቋቸው የጂኦሜትሪ ምልክቶች መሪነት እንደሆነ በሰፊው ይታመናል። ይህ ስውር ትስስር ኒውተን የሳይንስ ንጉሥ ብቻ ሳይሆን የሮዝ መስቀል ታላቅ ምስጢረኛ እንደነበር ያረጋግጣል። ከኒውተን በተጨማሪ ታዋቂው የእንግሊዝ ፈላስፋና የፖለቲካ መሪ ሰር ፍራንሲስ ቤከን የማኅበሩ ታላቅ መሪ እንደነበር የታሪክ ምሁራን ይናገራሉ። ቤከን አዲሲቱ አትላንቲስ በተባለው መጽሐፉ ላይ በሳይንስና በጥበብ የምትመራ ድንቅ የኢትዮጵያ ሀገር ምስልን ለዓለም ሕዝብ በስፋት አስተዋውቋል። ይህ መጽሐፍ የሮስክሩሺያንን ፍልስፍና ሙሉ በሙሉ የያዘ በመሆኑ ማኅበሩ ወደ አሜሪካ አህጉር ለመሻገር የነደፈው ምስጢራዊ ፕላን ነበር። እነዚህ ታላላቅ ሳይንቲስቶች ከቤተ ክርስቲያን ወንጀለኞች አደን ለማምለጥ ሲሉ ኋላ ላይ ሮያል ሶሳይቲ የተባለውን የለንደን የሳይንስ አካዳሚ በይፋ መሠረቱ። ይህ አካዳሚ ዛሬም ቢሆን የዓለማችን ትልቁ የሳይንስ ተቋም ሲሆን መነሻው ግን የሮስክሩሺያን ወንድማማቾች በስውር ያቋቋሙት የስብሰባ ማዕከል ነው። በዚህም ምክንያት ዘመናዊ ሳይንስ ከፍርሃትና ከእስራት ወጥቶ በዓለም ላይ በነጻነት እንዲያብብ ትልቁን በር ከፍቷል። የሮስክሩሺያን ማኅበረሰብ ጥበቡን ካልተፈቀደላቸው ተራ ሰዎችና ከጠላቶቻቸው ለመደበቅ ሲል እጅግ የረቀቁ የጂኦሜትሪ ምስሎችን፣ የኮከብ ምልክቶችንና የእጽዋት ስሞችን ይጠቀም ነበር። በአልኬሚ ምርመራቸው ወቅት ወርቅን ፀሐይ ብለው ሲጠሩት፣ ብርን ደግሞ ጨረቃ በማለት በምስጢራዊ መጽሐፎቻቸው ላይ በጥንቃቄ ይጽፉት ነበር። ይህ አይነቱ ልዩ መለያ ያለው ቋንቋ ጥበቡን የሚያውቁ አባላት ብቻ ትርጉሙን በቀላሉ እንዲረዱት ተደርጎ የተሠራ አስገራሚ ጥበብ ነበር። እንደ ባለ 2 ጭንቅላት ንስር፣ ፊኒክስ ወፍና ዘንዶች ያሉ በማኅበሩ መጻሕፍት ላይ የሚታዩት አስገራሚ የእንስሳት ምስሎች እያንዳንዳቸው ትልቅ የኬሚስትሪና የሥነ ልቦና ቀመርን የያዙ ነበሩ። የፊኒክስ ወፍ ከራሷ አመድ ላይ በድጋሚ እንደምትወለድ ሁሉ የሰው ልጅ አእምሮም ባሮጌው ድንቁርና ውስጥ አልፎ በአዲስ ሳይንስ መወለድ እንዳለበት የሚያስተምር ኮድ ወይም መለያ ነበረ። ይህ አይነቱ ጥበባዊ ምስል ተራ ሰው ሲያየው ተረት ይመስለዋል፣ ጠቢቡ ግን ቀመሩን ይፈተዋል። ተመራማሪዎች ዛሬም ድረስ በብሪታንያና በጀርመን ሙዚየሞች የሚገኙትን የሮስክሩሺያን ጥንታዊ ማስታወሻዎች ሙሉ በሙሉ ተርጉመው አልጨረሱም።
ምክንያቱም እያንዳንዱ መስመር በውስጡ ሌላ ስውር መስመር የያዘ ሲሆን ቃላቶቹም በሂሳብ ቀመር ተለዋጭ ትርጉም እንዲኖራቸው ተደርገው የተጻፉ ናቸው። ይህ አስደናቂ የስዕልና የኮድ ምስጢር ማኅበሩን በምድር ላይ ካሉ እጅግ ጥንቁቅና አጓጊ ማኅበራት ተርታ እንዲሰለፍ አድርጎታል። ነገር ግን ይህ ሁሉ ጥንቃቄና የስውር ሥራ ማኅበሩን ለዘመናት ይበልጥ እንዲፈለግና ጠላቶቹም ስሙን ለማጥፋት ታላላቅ ሴራዎችን እንዲጎነጉኑ አድርጓቸዋል። የካቶሊክ ቤተ ክርስቲያን ማኅበሩን የሰይጣን አምላኪዎችና የጥንቆላ ማዕከል በማለት በይፋ የፈረጀችበትና አባላቱን በኃይል ማደንም የጀመረችበት ጊዜ ነበር። ይህ የሃይማኖትና የሳይንስ ታላቅ ፍልሚያ በማኅበሩ ላይ ያመጣው ፈተና ቀላል አልነበረም። የሮስክሩሺያን ማኅበረሰብ በአውሮፓ ከነበረው የማያቋርጥ የሃይማኖት ስደትና ጦርነት ለማምለጥ ሲል ወደ አዲሲቱ አሜሪካ ምድር ለመሻገር ታላቅ ምስጢራዊ ውሳኔ አስተላለፈ። እንደ አውሮፓውያን አቆጣጠር በ1694 ዮሐንስ ኬልፔስ በተባለ ታዋቂ ጠቢብ መሪነት በርካታ የማኅበሩ አባላት በድብቅ መርከብ ተጭነው ፔንሲልቫኒያ ደረሱ። እነሱም በጫካው እምብርት ውስጥ ኤፍሬታ ክሎይስተር የተባለችውን የዓለማችን የመጀመሪያዋን ይፋዊ የሮስክሩሺያን ማኅበረሰብ መንደር መሠረቱ። ይህች መንደር ፍጹም መንፈሳዊ ሥነ ሥርዓት፣ ሳይንሳዊ ምርምርና የተረጋጋ የጋራ ሕይወት የሚመራባት የተለየች የጥበብ ፕላኔት መስላ ተገነባች። አባላቱ በገነቧቸው የእንጨት ሕንፃዎች ውስጥ የራሳቸውን የህትመት ማተሚያ ማሽንን በመዘርጋት በርካታ ጥንታዊ የፍልስፍና መጻሕፍትን በራሳቸው ያትሙ ጀመር። በተጨማሪም በወቅቱ በአሜሪካ አህጉር እጅግ ዘመናዊ የተባለውን የእጽዋት ሕክምናና የሙዚቃ ጥበብ ላቦራቶሪ በመንደራቸው ውስጥ በስፋት አቋቁመዋል። ይህ የአሜሪካ ጉዞ ማኅበሩ በነጻነት እንዲያብብና የራሱን ፍልስፍና በአዲሱ አህጉር ሕገ መንግሥት ውስጥ በስውር እንዲያሰርጽ ትልቅ ዕድል ፈጥሮለታል። በአሜሪካ ምስረታ ላይ ትልቅ አስተዋጽኦ ያደረጉት ታዋቂው ቤንጃሚን ፍራንክሊን ሳይቀሩ ከዚህ ማኅበረሰብ ጋር የቅርብ ግንኙነት እንደነበራቸው በታሪክ ይነገራል። በዚህም ምክንያት የሮዝ መስቀል ወንድማማቾች ጥበባቸውን ከአውሮፓ የጨለማ እስራት አውጥተው በአዲሲቱ ዓለም ላይ በነጻነት እንዲዘሩት ዕድል ፈጥሮላቸዋል። ይህች መንደር በውጭው ገጽታዋ ፍጹም ሰላማዊና መንፈሳዊ ብትመስልም በውስጧ ግን ጥበቡን ለቀጣዩ ትውልድ ለማስተላለፍ የተዘረጋ ከባድ የሥልጠና ሕግ ነበራት። ወደ ማኅበሩ ለመግባት የሚፈልግ ማንኛውም አዲስ ተማሪ ለዓመታት የሚቆይ ከባድ ፈተናና የሥነ ልቦና ቁጥጥርን ማለፍ ነበረበት። ይህ ጥብቅ የምልመላ ስልት ግን ማኅበሩን ለዘመናት ሳይበላሽና ሳይበረዝ በጥራት እንዲቆይ ያደረገው ዋነኛው ስውር ምስጢር ነበር። ይህ ማኅበር በአሜሪካ ምድር ላይ በሰፊው እየተስፋፋ በመጣበት ወቅት ከበስተጀርባው ግን ከሌላ ታላቅ ማኅበር ጋር ያለው ግንኙነት እያደገ መጣ። በ18ኛው ክፍለ ዘመን አጋማሽ ላይ የሮስክሩሺያን ማኅበር ታሪክ በፍጥነት እያደገ ከመጣው ከፍሪሜሶን ወንድማማችነት ጋር በጥብቅ መገናኘት ጀመረ። የፍሪሜሶን ማኅበር የአውሮፓን ታላላቅ መሪዎችና ነገሥታት በአባልነት በሚሰበስብበት ወቅት የሮስክሩሺያንን ጥንታዊ የፍልስፍና ምልክቶች በሥራው ውስጥ በሰፊው አዋሃደ። በዚህ ምክንያት በፍሪሜሶን ከፍተኛ የደረጃ እድገት ውስጥ የሮዝ መስቀል ባላባት የተባለ ልዩ የክብር ማዕረግ ተመሠረተ። ይህ ውህደት የሮስክሩሺያንን ጥንታዊ የአልኬሚና የኮከብ ቆጠራ ምስጢሮች ወደ ፍሪሜሶን የፖለቲካ ኃይል ውስጥ በማስገባት የዓለምን ታሪክ ከበስተጀርባ እንዲመሩ አድርጓቸዋል። ፍሪሜሶኖች በሕንፃ ግንባታና በፖለቲካ ላይ ሲያተኩሩ፣ ሮስክሩሺያኖች ግን ለአዲሱ ትውልድ መንፈሳዊና ሳይንሳዊ ዕውቀትን በስውር ይመግቡ ነበር። ይህ ዓይነቱ ስውር ትስስር ሁለቱ ማኅበራት በአውሮፓና በአሜሪካ አብዮቶች ላይ ትልቅና የማይታይ ተጽዕኖ እንዲያሳድሩ በር ከፍቷል። የታሪክ ምሁራን እንደሚሉት ከሆነ የፈረንሳይ አብዮትና የአሜሪካ የነጻነት አዋጅ መፈክሮች በሙሉም የእነዚህ የሁለቱ ስውራን ሊቃውንት የጋራ ፍልስፍና ውጤቶች ነበሩ። እነሱ ንጉሣውያኑንና የካቶሊክ ቤተ ክርስቲያንን የበላይነት በስውር በመናድ የሰውን ልጅ የእኩልነትና የነጻነት መብት በአዋጅ እንዲመሠረት አድርገዋል። በዚህም ምክንያት የሮዝ መስቀል ወንድማማቾች ስማቸው በይፋ ባይነሳም እንኳ የዘመናዊውን ዓለም ሥልጣኔ የጠረቡ እውነተኛ መሐንዲሶች ሆነዋል። ይህ ከፍሪሜሶን ጋር የነበረው ሂደት ማኅበሩን ይበልጥ እንዲስፋፋ ቢያደርገውም በ19ኛው ክፍለ ዘመን ግን የራሱን የውስጥ መሰነጣጠቅና ክፍፍልን ይዞ መጣ።
አንዳንድ አባላት ማኅበሩ ፍጹም ጥንታዊ ባህሉን ጠብቆ ምስጢራዊ መሆን አለበት ሲሉ፣ ሌሎች ደግሞ ለዓለም ክፍት መሆን አለበት በማለት ተከራከሩ። ይህ የውስጥ ክርክር ማኅበሩን ወደ ተለያዩ አዳዲስ ቅርንጫፎች የከፈለበት አዲስ የታሪክ መጀመሪያ ነበር። እንደ አውሮፓውያን አቆጣጠር በ1915 ሃርቬ ስፔንሰር ሉዊስ የተባለ ታዋቂ አሜሪካዊ ፈላስፋ አሞርክ የተባለውን ዘመናዊ የሮስክሩሺያን ማኅበርን በይፋ መሠረተ። የአሞርክ ሙሉ ትርጉም የሮዝ መስቀል ጥንታዊና ምስጢራዊ ትእዛዝ የሚል ሲሆን ማኅበሩንም ለዓለም ሕዝብ በይፋ ክፍት አደረገ። ሌዊስ ጥንታውያኑን ምስጢራዊ መጻሕፍት በማደራጀት ማንም ሰው በደብዳቤ ወይም በኢንተርኔት ተመዝግቦ ፍልስፍናውን እንዲማር ታላቅ በር ከፈተ። ይህ አዲስ አሰራር ማኅበሩ ከአሮጌው የምስጢር ሥራ ወጥቶም በሚሊዮን የሚቆጠሩ አባላትን በዓለም ዙሪያ በጥራት ለማፍራት ትልቅ ዕድል ፈጥሮለታል። በአሁኑ ወቅት ማኅበሩም በአሜሪካ ሳን ሆዜ ከተማ ውስጥ ታላቅ የሮስክሩሺያን የፓርክ ማዕከል፣ የግብፅ ሙዚየምና የሳይንስ ፕላኔታሪየም በስፋት ገንብቶ ይገኛል። ወደዚህ ማዕከል የሚሄዱ ጥንታዊ ጎብኚዎች የማኅበሩን የሺህ ዓመታት የታሪክ ፍርስራሽና ምልክቶችን በግልጽ ለመመልከት ይችላሉ። ዘመናዊው ማኅበር አሁንም ቢሆን የሰውን ልጅ አእምሮ ስነ ልቦናዊ አቅምን ማሳደግ፣ የጤና አጠባበቅ ጥበብና የሥነ ፈለክ ምስጢራትን ለተማሪዎቹ በየሳምንቱ ያስተምራል። እነሱ በጥንት ዘመን በአልኬሚ መጻሕፍት ላይ የተጻፉትን የብረት ለውጥ ምስጢሮች ዛሬ ላይ ወደ አእምሮአዊና መንፈሳዊ እድገት ለውጠውታል። ይህ ዐይነቱ ጥበባዊ ሽግግር ማኅበሩን በ21ኛው ክፍለ ዘመን በጥራት እንዲቀጥል ያደረገ ታላቅ የስትራቴጂ ውጤት ነው። ይህ የማኅበሩ ለዓለም ይፋ መሆን በጥንታውያኑ ወግ አጥባቂ አባላት ዘንድ አሁንም ድረስ ከፍተኛ ትችትና ጥላቻ የሚሰነዘርበት ድርጅት እንዲሆን አድርጎታል። እነሱ እውነተኛው የሮዝ መስቀል ጥበብ በምስጢር መደበቅ አለበት እንጂ ለገበያ መቅረብ የለበትም በማለት አሞርክን እንደ ንግድ ተቋም ይቆጥሩታል። ለዚህም ነው ዛሬም ድረስ በዓለም ላይ በስውር የሚንቀሳቀሱና አድራሻቸውን ለማንም የማይናገሩ በርካታ ጥንታዊ የሮስክሩሺያን ቅርንጫፎች ያሉት። ዛሬ ላይ የሮስክሩሺያን ማኅበረሰብ በከፍተኛ የዲጂታል ትስስሩና በዓለም አቀፍ የጥናት ማዕከላቱ የዘመናዊው ስልጣኔ ታላቅ የጥበብ ማከማቻ ሆኖ ቀጥሏል። በአሁኑ ሰዓት በመላው ዓለም በሚሊዮን የሚቆጠሩ አባላት ያሉት ሲሆን በኢንተርኔት አማካኝነት ምስጢራዊ የጥናት ጽሑፎቻቸውን በየሳምንቱ በቤታቸው ያጠናሉ። ማኅበሩ ዛሬም ቢሆን የሰውን ልጅ ንቃተ ሕሊና ከፍ ለማድረግና የተፈጥሮን ሕግጋት በጥራት ለመረዳት የምርምር ሥራውን አላቋረጠም። የማኅበሩ ወቅታዊ ገጽታ የጥንታዊ ምስጢርና የዘመናዊ ቴክኖሎጂ ውህደት ሲሆን አባላቶቹም በየሀገራቸው በትልልቅ የሳይንስና የፖለቲካ ማዕከላት ውስጥ በንቃት ይሠራሉ። ዓለም አቀፍ ውዝግቦችና የፖለቲካ ጫኖች ቢኖሩም የሮዝ መስቀል ወንድማማችነት ሥራዎች አሁንም ድረስ በሰላማዊ መንገድ ይቀጥላሉ። አባላቱ ከቀድሞ የስደት ዘመን በመውጣት ዛሬ ላይ የገዛ ፍልስፍናቸውን በነጻነት ማጋራት የሚችሉበትን ሰፊ መድረክ አግኝተዋል። ውድ የቻናላችን ቤተሰቦች በአውሮፓ የጨለማ ዘመን ተደብቆ ስለተመሠረተውም እንደ አይዛክ ኒውተን ያሉ ታላላቅ ሳይንቲስቶችን በምስጢር አቅፎ ስለያዘውና የዘመናዊውን ሳይንስ መሠረት በስውር ስለቀረጸው ጥንታዊው የሮስክሩሺያን ማኅበረሰብ ሕይወትና አስደናቂ ታሪክ የቃኘንበት መሰናዶም ይህንን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን።